አማርቻ አሻገር ይባላልው ቀበሌ ኮሶያን ባራስ ይባላል ልጆቼ ሁለት ናቸው አንዱ ሙልቀን ይባላል 3ኛ ክፍል ነው አያሁኑ ደግሞ መታገስ ይባላል ወሩ 9 ወር ነው አንድ ሰዓት እነሳለሁ በርሜሎ አያይዛለሁ ቁርስ እየሰራሁ ነው ያለው ከዛ በኋላ ለህፃኑ ደግሞ ቁርስ ልሰራ ገባለሁ ማለትም ጎንፎ ማለት ነው ቆስጣውን ያውቀቅዬ በውሃው ነው ገንፎ ምሰራ በቋሚነት ያው መጠቀማቸው እህሎቹ 3 እጅ ከህል ነው 1 እጅ ከጥራጥሬ ነው ከዛ በኋላ ደግሞ እንቁላል መታና እንቁላሉን እንጨምራለሁ ቆስጣውን ከታተፈ ሊበስል ሲል መጨረሻ ላይ ያስገባዋለሁ ካወረድኩ በኋላ አይዲን ጨው እንጨምርበታለን ብዙም አይመገብልኝ ወይ የማይወስድ ከሆነ ያጫወትኩ ቃቃ እየሰጠው ወይም ታቲ ያደረኩኝ ነው ማበላ ዛሬ ክሊኒክ ላይ ስለ ገንፎ ትምህርት ተምረን የመጣን ከዛም ልጆቻችን ደግሞ ክብደት አስለክተን ማለት ነው ነኔ ልጅ በጣም አሪፍ ነው 8.6 ነው ኪሎ በጣም ደስ ብሎኝ ነው ያዋል ምሳ ገንፎ አሰራሩን ያሳዩን አብልቻለሁ አንዷ በ6 ወራ ቪታሚን ኤ እንደወሰደች እኔም ቢሆን ልጅን በ6 ወሩ ቪታሚን ኤ እንደወሰደ በደንብ አርጌ ነግሬያታለሁ አሁን ለራት ዝግጁ አቅርቤያለሁ ታሁን ግና ለየት ያለ ደግሞ ድንችና ካሮት ጨምሬ ልሰራ የዛሬው ውሎ በጣም ቆንጆ መታገስ አድጎ ዶክተር እንዲሆን ነው የምፈልግ ሁለቱም ልጆቼ በቃ የተለያዩ ምግቦችን አብልቼ ትልቅ የሰፋ አይምሮ እንዲኖራቸው ነው የምፈልግ